ይህንንና ይህንን የመሳሰሉ ባነር ዲዛይኖችን እንዴት መስራት እንችላለን ዛሬ የምናየው ይሆናል። ሰላም ብሩክ አስቻለ ነኝ። ቪዲዮን ላይክ በማድረግ ጀምሩ። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ መግቢያችን ላይ እንዳወራ ነው ባነር ዲዛይን እየሰራን ያለን ፎቶሾፕ ላይ የምንጠቀመው ሶፍትዌር ፎቶሾፕ 2024 ነው። አፕ ላይ ከገባን በኋላ ይሄን የሚመስል ኢንተርፌስ እናገኛለን። ኒው ፋይል የሚለውን እንጫናለን። እዚህ ጋር ይሄን የሚመስል ኢንተርፌስ እናገኛለን። እዚህ ጋር ሪኔም እናስገባለን ማለት ነው። ዛሬ እናት ምግብ ቤት የሚል ባነር እንሰራለን። ስለዚህ እዚህ ጋር እናት ታይፕ ላድርግ። በመቀጠል ዊድዝ እና ሄት አለ። እዚህ ጋር ፒክስሉን በሴንቲሜትር ቀይረውና ስንት ነው ዊድዙን 40 ያልኩት ነው። 4 ሜትር በ1 ሜትር ልሰራ ስለሆነ እናንተ ቢዚ የሚያደርግባችሁ ከሆነ ላፕቶፓችሁን 4 በ1 አድርጋችሁ መስራት ትችላላችሁ። ስለዚህ እኔ ዊድዙን 40 አድርጌ ሄቱን ደግሞ 10 አደርገዋለሁ። ይሄ ፒክስል የሚለውን ሴንቲሜትር አደርገዋለሁ። በመቀጠል ሪዞሉሽን 300 አደርገዋለሁ ማለት ነው። ከለር ሞድ RGB 8 ባይት ዋይት ባክግራውንድ ዘን ክሬት ስናደርገው የሚመስል ኢንተርፌስ አገኘን። ይህን የሚመስል ወርክ ስፔስ አለን። እዚህ ጋር ላየሮች የሚቀመጡበት ነው። እዚህ ጋር ደግሞ የምንጠቀማቸው ቱሎች ናቸው ማለት ነው። በመቀጠል ይህን ምስል ካገኘን በኋላ እዚህ ጋር ከለሮችን መርጫለሁ። እኔ ላይት ሬድ እና ዳርክ ሬድ መርጫለሁ። እነዚህን ይህን የሚመረጥበት ምክንያት ዲዛይንን ለመስራት ሁለቱ አይነት ከለሮች ከምግብ ጋር ይሄዳሉ ብዬ ስላሰብኩ ልጠቀማቸው ወስኛለሁ። ስለዚህ እዚህ ጋር ከገባ በኋላ ግራዲያንት የሚለውን እንጫናለን። ግራዲያንት ጋር ይሄን እንጫንና ቤዚክስ ዘን በመቀጠል ይሄን እንመርጣለን ማለት ነው። ኦኬ ካለ በኋላ እንደዚህ አይደለም የፈለኩት እኔ ላይት ሬዱ በላይ ዳርኩ ደግሞ በታች እንደሆነ የፈለኩት። ስለዚህ እዚችን ዳብል ክሊክ አደርጋለሁ። ይሄን ኔጌቲቭ 90 አደርጋለሁ ማለት ነው። እሺ ኦኬ ያው እንዳሰብኩት መጥቶልኛል። ስለዚህ አሁን ባክግራውንድ ካስተካከልኩ በኋላ ቴክስቸር ነው የምጨምረው። ቴክስቸር ደግሞ ለመጨመር ኢንተርኔት ላይ እንገባና ፒንትረስት እንጠቀማለን። የተለያዩ አይነት ኢሜጆችን እና ኢንስፒሬሽን ሲያስፈልገኝ ፒንትረስት ነው የምጠቀመው። እናንተም መጠቀም ትችላላችሁ። ስለዚህ ብለን ሰርች እናደርጋለን። ኢትዮጵያን ፉድ ብለን ሰርች እናደርጋለን። ዘን ሽሮ መጥቶልናል። ሽሮ ወሳኝ ነገር ኮፒ እናደርጋለን። ፎቶሾፕ ላይ ገባን በኋላ ኮንትሮል ቪን በመጠቀም ፔስት እንላለን ማለት ነው። ስለዚህ ኢሜጁን ሮቴት እናደርገውና እንጎትተዋለን። ዲስቶርት እንዲሆን አድርገን ፕሮፖርሽናል በሆነ መንገድ እንጎትተዋለን። ይህን የሚመስል እንትን አገኘን። እንደዚህ ካደረግን በኋላ ኖርማል ሜኑ ጋር ገብተን ምን ላለን መልቲፕል እናደርገዋለን። ዘን ኦፓሲቲውን እንቀንሰዋለን ማለት ነው። ማክሲመም 50 እናደርገው። እስኪ 50 በጣም ቪዚብል ነው። ስለዚህ 45 ኢንተር እንለዋለን። በመቀጠል ይሄን ቴክስቸር ሌየራችንን ሎክ እናደርጋለን ማለት ነው። ይህን የሚመስል ቴክስቸር እና ባክግራውንድ አግኝተናል። በመቀጠል ቴክስት ነው የምንጽፈው።
ቴክስት ለመጻፍ እዚህ ጋር ቲ አለች፣ እችን እንከታለን። ዘን ቴክስት ክሊክ እናደርጋለን ማለት ነው። እዚህ ጋር ቀይ በቀይ ስለሆነ ቴክስቱ እንትኑ ከለሩ እችን በመጠቀም እንቀይራለን፣ ነጭ እናደርገዋለን። ኦኬ እሺ፣ እነዚህ ፎንት ስታይሎች ናቸው። እንመጣበታለን። ይሄን ዳብል ክሊክ ካደረግን በኋላ እችን እንግሊዝኛውን ወደ አማርኛ እንቀይራለን። ዘን እናት ብለን ታይፕ እናደርጋለን። ዳብል ክሊክ ካደረግን በኋላ እዚህ ጋር ፎንት ሳይዝ መጨመር ያለን እሱን እንጨምራለን። እሱን ከጨመርን በኋላ እችን ሙፍቱን በመጠቀም ወደታች እናደርገዋለን ማለት ነው። ስለዚህ አሁን ይሄን ቴክስቸር ፎንታችንን ካስገባን በኋላ አሁን ዱፕሊኬት በማድረግ ምግብ ቤት የሚለውን ለመጨመር ዱፕሊኬት እናደርገዋለን። ሌላ ቴክስት እንትን ጋር ራሱን ዱፕሊኬት አድርገን መውሰድ እንችላለን። ስለዚህ ይሄንን ዳብል ክሊክ ካደረግን በኋላ ምን እናደርጋለን? እንጽፋለን ምግብ ቤት ነው። ምግብ ቤት ዳብል ክሊክ እናደርገውና ፎንት ሳይዙን ቀንሰዋለን። እዚህ ኦኬ እንለዋለን። ከፍ እናደርጋለን ሙፍቱን በመጠቀም። ስለዚህ አሁን ይሄ ፎንት ብዙ አትራክት አያደርግም፣ ብዙ የሆነ የሚስብ ነገር ስለሌለው እንቀይራለን ፎንት ስታይል። ዳብል ክሊክ እናደርግና እዚች ጋር በመግባት የተለያዩ አይነት ፎንቶች አሉ። የአማርኛ ፎንቶች፣ የእንግሊዝኛ ፎንቶች አሉ። እነሱን በመምረጥ የተሻለ ነው ዲዛይናችን ጋር ይሄዳል የሚለውን ነገር አይተን እናደርጋለን ማለት ነው። ስለዚህ እንፈልግ ዲዛይናችንን በጣም መሰረታዊ ነገር ፎንት ነው። ባለፈውም እንዳወራነው በጣም ማተር ያደርጋል ፎንት። በጣም መጠንቀቅ አለብን ፎንታችን ላይ። ስለዚህ ኖኪያ ቃና ኒቆዲሞስ የሚለውን እስኪ እንጠቀመው፣ አሪፍ ይመስለኛል። ስለዚህ እንደዚህ ሳይዝ ፎንት ሳይዝ 160 እናደርገዋለን። ዘን ከንላለን። ሲቀጥል አንድ ዲዛይን ላይ የተለያየ አይነት ፎንት ባንጠቀም ይመረጣል። ስለዚህ ይህንን በተመሳሳይ ቃና ኒቆዲሞስ እናደርገዋለን ማለት ነው። ስለዚህ አሁን ቪኤ የሚለው ጋፕ ነው፣ የፎንት ስታይል ጋፕ ነው። ስለዚህ 30ውን እንቀንሳለን ማለት ነው። በጣም ብትን ማለት ስለሌለበት 0 እናደርገዋለን። ኢንተር እንላለን። ምስል ቴክስት አግኝተናል ማለት ነው። እናት ምግብ ቤት። ስለዚህ አሁን ቴክስታችን ጨርሰን እንሂድ። ቴክስታችን ባዶ ስለሆነ ሻዶ ምናምን ነገር እንስተው። ስለዚህ እዚህ ጋር ኤፍኤክስ ጋር እንገባና ሻዶ ድሮፕ ሻዶ እንገባለን። የራሱ አጅስት አደረገልኝ፣ ግን በፈለግኩት አይነት መንገድ ማንቀሳቀስ ስለምንችል ድሮፕ ሻዶ ዲስታንስ አለን። እዚህ ጋር ስፕሬድ አለን፣ ሳይዝ አለን፣ ኦፓሲቲ፣ ብሌንድ ሞድ ኤቭሪቲንግ አለን። እዚህ ጋር ማኔጅ እናደርጋለን ማለት ነው። እኛው ዳርክ በጣም ዳርክ ነው ስለፈለግኩ በጣም ሞር ደግሞ ዳርክ ቢሆን መረጣል። ስለዚህ መረጥኩ። ዲስታንስ ማክሲመም 80 እናድርገው። ስፕሬድ ደግሞ አነስተኛ ያክል ሳይዝ ስንጨምረው
እሺ 210 በቂ ነው። 210 በቂ ነው። ስለዚህ ኦኬ እንላለን ማለት ነው። እሺ ይህን ይመስላል። ምግብ ቤትን በተመሳሳይ መልኩ ድሮፕ ሻዶውን እናደርጋለን። የምግብ ቤት ፎንት ሳይዙ ትንሽ ስለሆነ እንዳይበዛበት እንቀንስለታለን ማለት ነው። ዲስታንሱን እንኳን ባንቀንስለት ለመቶ ወደ እናድርገውና ሳይዙን ዲስታንሱን ግን ትንሽ እንቀንስለት 30 ኦኬ እንላለን። ስለዚህ ይህን ይመስላል ቴክስታችን። ስለዚህ አሁን ባክግራውንድ ጨረስን፣ ቴክስቸር እና ቴክስታችንን አጅስት አድርገን ጨረስን ማለት ነው። ስለዚህ አሁን ምንድነው የቀረን? ኢሜጅ ማስቀመጥ። ኢሜጃችንን በሚያምር መልኩ እናስቀምጣለን ማለት ነው እዚህ ፍሪ ስፔስ ላይ። ስለዚህ አሁን እዚህ ጋር እንገባና ኢሊፕስ ቱል ጋር በመግባት ሰርክል እንሰራለን። መጀመሪያ እዚህ ጋር አሁን እንትን ስናደርግ ሽፍትን ይዘን ፕሮፖርሽን እንዲሆንልን እናስቀምጣለን ሰርክል። ዘን እችን ወደዚህ ሚኒማይዝ እናደርጋትና እዚህ ጋር አሁን በስትሮክ ብቻ ነው እያሳየኛል። ስለዚህ ስትሮኳን ካንስል አደርጋታለሁ፣ ፊሉን ነጭ አደርገዋለሁ ማለት ነው። ይሄን አገኘው። ስለዚህ አሁን ይሄን ሰርክል ሀፍ አድርገን ነው እንጠቀመው ያሰብኩ። ስለዚህ እችን ማስመሪያ መጣና እዚህ ጋር ሰባታለሁ። መቀጠል በዚህ ጋር በመግባት ሬክታንግል ማስክ በማድረግ ሬዝልት ቱል በመጠቀም ዳብል ክሊክ እናደርገዋለን። እንደዚህ ሌላ ፐርሚሽን ይጠይቀናል። ኦኬ እንለዋለን። ዘን አሁን ባክ ተመልሰን መቁረጥ እንችላለን ማለት ነው። ከት እንለዋለን እዚህ ጋር። እሺ የኛም በኩል አንፈልገውም ዲሌት እንላለን። ብቻ ስለምፈልጋት ወጣችን እናመጣና እናስቀምጣለን ሊፕሷን። ይሄን ማስመሪያችንን ወደ ቦታው እንመልሳለን። በመቀጠል እቺን አጀስት ካደረግን በኋላ ዙሪያውን በዚህ አይነት ሼፕ ላደርገው ነው ያሰብኩ። ስለዚህ ራሱን ዱፕሊኬት አድርጌ ደግማለሁ ማለት ነው። ዱፕሊኬት አድርገው አልትን ጫንና እዚህ ጋር ዳብል ክሊክ አድርጌ አንድ ወስዳለሁ ማለት ነው። ዱፕሊኬት አደረኩት ይባላል እንደዚህ። ስለዚህ ይሄ ባለበት ፕሮፖርሽናል አሳድገዋለሁ። ልክ ይመስለኛል እንደዚህ። ዘን ኢንተር እንለዋለን። በመቀጠል እችኛዋን ሌየር ለብቻዋን ነጥለን ከለር መስራት አለን። እዚች ጋር በመግባት ኤፌክስ ጋር በመግባት ከለር እንመርጥላታለን። ኖርማል የሆነውን ይህን የቀይ ኦኬ እንለዋለን። ዘን ኦኬ ብለን መጣለን እዚህ ጋር። ስለዚህ እንደዚህ ያደረግን በመቀጠል አሁን ይሄኛውን ሌየር በፓርቲሽን መለየት ነው የምፈልገው። ለምን እያንዳንዱ ጋር ቢያንስ 1 2 3 4 5 አይነት ኢሜጅ እንዲይዝልኝ ስለምፈልግ ከዚህ ከማለኛው ውጭ 5 አይነት ኢሜጅ እንዲይዝልኝ ስለምፈልግ በፓርቲሽን እለየዋለሁ ማለት ነው። እዚህ ጋር በመለያ መንገድ እዚህ ጋር ኤሊፕስ ጋር በመግባት ሬክታንግል ቱል እንጠቀማለን። በቀጭኑ ያሰምልናል ሬክታንግል ቱል። ዘን ከለር እንቀይራለን። እዚህ ጋር ገብተን ቀይ እናደርገዋለን በደንብ እንዲታየን። ሚኒማይዝ እናደርጋታለን። ስለዚህ እዚህ ጋር አንድ አረግን ኢንተር። እዚህ ጋር እናዞራትና አንድ እንጨምራለን።
እዚህ ጋር ዱፕሊኬት እያደረግን ነው የምንሄድ። ዱፕሊኬት የምናደርገው ሽፍትን እና አልትን በመያዝ ፕረስ አድርገን እናወጣዋለን ማለት ነው። ዱፕሊኬት ካደረግን በኋላ ራይት ክሊክ ሌፍት ክሊክ ከተጭነን ሌፍት ክሊክ በመጫን እዚህ ጋር ፍሊፕ ሆሪዞንታል የሚለውን እንመርጣለን። ራሱ ፍሊፕ ያደርግልናል። እዚህ ጋር እናስተካክላለን። ይህን ካስቀመጥን በኋላ ሲኛንም በተመሳሳይ መልኩ ሽፍትና አልትን በመያዝ ፕረስ አድርገን እንወስዳለን። ሆሪዞንታል ፍሊፕ ሆሪዞንታል እናደርጋለን። በተመሳሳይ መልኩ አገኘን። ይሄኛው ኢንተር እንለዋለን። ይሄኛው ግን ሜጀርመንቱ ልክ ስላልሆነ እናስተካክላለን ማለት ነው። ይመስላል ሜጀርመንቱ። ስለዚህ በመቀጠል አሁን እነዚህን ሼፖች መርጅ እናደርጋቸዋለን ማለት ነው። አንድ ሁለት ሶስት አራቱን ሰሌክት ካደረግን በኋላ ሌፍት ክሊክ በመጫን መርጅ ሼፕ የሚል አለ። እሱን እንጫናለን። እሱን ከተጫንን በኋላ ኮንትሮል በመያዝ እዚህኛው ጋር ዳብል ክሊክ እናደርጋለን። በመቀጠል እዚህኛው ሌየር ሰሌክት እናደርጋለን። ዘን ኤሊፕስ ቱልን ሪዘልት ቱልን በመጠቀም ያኛውን ሌየር በዚህኛው ሌየር አይነት ሳይዝ እንቆርጠዋለን ማለት ነው። ስለዚህ ኮንትሮል ኤክስ እንለው ራሱም በዲፎልት ይቆርጥልናል። ዘን እቺኛዋን ሌየር መርጅ ያደረግነውን ሃይድ እናደርጋለን ማለት ነው። ይህን የሚመስል እንትን ሰጠን። ይህን የሚመስል ዲዛይን ሰጠን። ራሱን የቻለ የተቆረጠ ፋይል ነው ማለት ነው። ስለዚህ ይህን ካገኘን በኋላ እኛም እቺኛዋን እንቆርጣታለን ማለት ነው። እቺኛዋን በተመሳሳይ መልኩ የኛውን ሌየር ሴሌክት ካደረግን በኋላ በዛኛው መልኩ ኮንትሮል መያዝ ሴሌክት እናደርጋለን። ዘን ይሄኛውን ሌየር ወስደን ሴሌክት ካደረግን በኋላ ኮንትሮል ኤክስ ከት ይሄን ሃይድ ብናደርገውን ቆርጦልናል ማለት ነው። ስለዚህ በዚሁ ባለበት እናበራውና ሳይዟን እንቀንሳለን ማለት ነው። የፈለግነው ይሄ የሚመስል ሼፕ ነበረ፣ ያመጣልናል። ስለዚህ አሁን ምንድነው የቀረን? በሼፖች ውስጥ ኢሜጅ ድሮፕ ማድረግ ማለት ነው። let's do this እቺን አሁን ወደ ፒንትረስት ተመልሰን ፎቶ እንምረጥ ማለት ነው። አይነት አንድ እናደርግ ደስ የሚል ከለር ኮምቢኔሽን አለው። ስለዚህ ኮፒ አድርገን እንወስዳለን። እዚህኛው ሌየር ላይ ፔስት እናደርጋለን ማለት ነው። ሮቴት ማድረግ ኢሜጁን እዚህ እናስቀምጠዋለን። ኢንተር እንለዋለን። ዘን ይሄኛው ሌየር ላይ እንመጣና ሌፍት ክሊክ በመጫን ክሬት ክሊፕ ማርክስ እናደርጋለን። ይሄ ሃይድ ያደረገብን አሁን መጀመሪያ ከለር ስለሰጠነው ሃይድ ያደረገብን። ስለዚህ እቺን ከለራን ሃይድ እናደርገዋለን። ዘን አገኘነው። ስለዚህ እናሳድገዋለን። ይሄን ሳይዙን ይህን
ይመስላል። እንቀጥል፣ ወደ ሌሎች እንቀጥል። ኢሜጅ ኢንስፓየር የሚያደርግ ነገር ነው የሚፈልግ ሰውን ለምግብ አምሮት የሚቀሰቅስ አይነት ነገር ነው የምንጠቀመው። ስለዚህ እዚህ ጋር ዶሮ ወጥ አለን። ዶሮ ወጣችንን እናስገባለን። እዚህ ኮፒ እንለውና እንወስደዋለን። ፎቶሾፕ ለመግባት እዚህ ጋር ፔስት እንለዋለን። ፔስት ስንል ኮንትሮል ቪ እንጠቀማለን። ይሄኛው ሌየር ስለሆነ ይሄኛውን ክሊክ ማርክ እናደርገዋለን። ወደታች በመውሰድ አንዱ ብቻ ጋር እንዲገባ ስለፈለግን ይሄን ሻፕ አድርገን አስቀምጣለን ማለት ነው። ስለዚህ አሁን ሁለቱ ጋር ስለገባብን እኛው ጋር መግባት ስላለበት እቺን ላሰን ቱልን በመጠቀም ሴሌክት አድርገን እንቆርጠዋለን ማለት ነው። እንደዚህ ሴሌክት ካደረግን በኋላ ኮንትሮል ኤክስ ወይም ከት እናደርጋለን። እዛን ወደ ኢሜጅ ፍለጋ ከዶሮ ደግሞ እንወጣና ደግሞ ይሄኛውን ኢሜጅ እንጠቀማለን። ዘን ይህን ኢሜጅ ኮፒ አድርገን እንወስዳለን። ከወሰድን በኋላ እዚህ ጋር ፔስት እናደርጋለን። ሮቴት በማድረግ እንስበዋለን። ኢሜጁ ደስ የሚል ነገር ስላለው በሁለቱም በኩል እናደርገዋለን። አጀስት ካደረግን በኋላ ያቺኛዋን ቆርጠን እናወጣለን። ስለዚህ አሁን ኢሜጁ ስላለ ይሄ በዚህ ቀይ በኩል ቀዩ ስጋ ነገር አለ፣ እዚህ ጋር ደግሞ አልጫው ነገር አለ። ስለዚህ ሁለቱም መታየት ስላለበት ሁለቱን አደረገውና ይህን እንጀራውን ነገር ዌስት ስለሆነ በላሰን ቱል ክሮፕ አድርገን እናወጣለን ማለት ነው። እዚህ ጋር ኮንትሮል ኤክስ በመጠቀም ከት እናደርጋለን። ይህን መስል ዲዛይን እያገኘን ነው፣ እየመጣ ነው። ዲዛይናችን እያበደለት ነው። ምን ትላላችሁ? እዚህ አጋጣሚ ሰብስክራይብ፣ ላይክ፣ ኮመንት ማድረግ እንዳይረሳ ላስታውሳችሁ። እሺ ዲዛይናችን እዚህ ጋር ሙቭ ቱል በመጠቀም ሴሌክት እናደርጋለን ኤሪያችንን። እዛን አንድ ሁለት ኢሜጅን እንመረጥና ዲዛይናችንን እንጨርስ። ከዚያውን ከአስገባነው ኢሜጅ የተለየ ኢሜጅ እንፈልግ እስኪ። ይሄ ነገር ደስ ይላል። የቡና ኢሜጅን አስገባ። የሳይ ሾፕ ላይ በመግባት ፔስት እንላለን።
እንደዚህ ካለ በኋላ እንደዚህ ካለን ሳይዝ በሚመጥነው መንገድ አጀስት እናደርግለታለን። ሳይዝ በሚመጥነው መንገድ ስለዚህ ይህን ይመስላል። አሁን ምንድነው ፊኒሽንጋችን እዚህ ጋር ምግባችንን አስገብተን ከጨረስን በኋላ አንዳንድ ዳርክ የሆነ ሳይድ ካለው በዚህ ዶጄ በሚባል ቱል ሳይዙን እዚህ ጋር እንጨምርና ሳይዙን እንጨምረው የት ጋር ነው? እዚህ ጋር ነው ሳይዙን እንጨምረው። ሃርድነሱን እዚህ ጋር ማስተካከል እንችላለን። ስለዚህ በዚህ ነው የፈለጉት እኔ የአካባቢ ዳርክ ነገሩን ላይት እናደርጋለን ማለት ነው። እዚህኛው ጋር በመግባት በተመሳሳይ መልኩ ዶጅ በመጠቀም ላይት ነገር እንሰጠዋለን። ይሄን የእንትኑ አሪፍ ነው ያለበት። ስለዚህ አሁን ፊኒሽንግ እንስራ። ሌየሮች ላይ በመግባት ከእያንዳንዱ ስትሮክ እና ሻዶ እናደርጋለን ማለት ነው። እዚህ ጋር መግባት ስትሮክ ስንጠቀም አሁን ኢንሳይድ ነው ያደረኩት እኔ። አውትሳይድ ሲሆን በውጭ በኩል ይሆናል። ሴንተር ላይ ደግሞ ሲሆን ሴንተር ላይ ይሆናል። ኢንሳይድ ሲሆን ወደ ውስጥ ይገባል ማለት ነው ስትሮኩ። ስለዚህ እኔ ኢንሳይድ ነው የምፈልገው። ኢንሳይድ የሚለውን ከመረጥኩ በኋላ ድሮፕ ሻዶ ደግሞ ሰሌክት አደርጋለሁ። ያለበት አሪፍ ነው። ስለዚህ ኦኬ ብዬ እወጣለሁ ማለት ነው። በተመሳሳይ መልኩ የዚህ ሌየርም እዚህ ጋር ስትሮክ ጋር በመግባት በተመሳሳይ መልኩ እንደዚህ ሰጥቶናል። ኢንሳይድ ነው። ድሮፕ ሻዶንም ሰሌክት እናደርጋለን። ይመስል ኢሜጅ አገኘን። ስለዚህ አሁን ድሮፕ ሻዶ ትንሽ ዲስታንሱን እንጨምራለን። ዲስታንስ ቀንሰውና ሳይዙን ጨምርበት እስኪ። ስለዚህ የመጨረሻው 250 በቂ ነው። ስፕሪድ ቀንሰው በቂ ነው። ስለዚህ ይሄን አጀስት ካደረግን በኋላ ኦኬ ብለን እንወጣለን። ይሄን ይመስል ባነር ዲዛይን አገኘን። ስለዚህ እዚህ ጋር እናት የሚለውና ምግብ ቤት የሚለውን ከያዝን በኋላ አላይመንቱ ልክ መሆኑን እዚህ ጋር እናያለን። ልክ ነው። ስለዚህ ይህን ሴሌክት አድርገን ከላይ ወደ ጎን እናስጠቀዋለን። አሁን የሆነ ስፔሲ ነገር ዲዛይናችን ጋር ጣልጣል ለማድረግ ቃሪያ ነገር እዚህ ጋር እና እዚህ ጋር እንጨምራለን። እሱን ፒኤንጂ ፋይል ለማግኘት እዚህ ጋር ገባና ፒኤንጂ ኢግ ነው የምጠቀመው እኔ ብዙ ጊዜ። ከሱ እንወስዳለን። ፒኤንጂ ኢግ ላይ ከገባን በኋላ ቃሪያ ሰርች እናደርጋለን ማለት ነው። ብዙ አይነት ስፓይሲ ፔፐሮችን ቃሪያዎችን አምጦልናል። ስለዚህ እንመርጣለን። እንመርጥና ይሄን እዚህ ጋር ፍሪ ስለሆነ ምንም ፔመንት አያስከፍልም። ፕሮሞሽን ካለ አንዳንዴ አድቨርታይዝም ካለ እሱን ታያላችሁ እንጂ ምንም የሚያስከፍል ፔመንት የለውም። እዚህ ጋር ቀጥታ መጥቶ ዳውንሎድ ማድረግ ነው። እኔ ቀድሜ ዳውንሎድ ያደረኩት ስላለ ሚኒማይዝ አድርጌ ወጣና እዚህ ጋር ሚኒማይዝ አድርጌ ከወጣ በኋላ ዳውንሎድ ጋር በመግባት ሴሌክት አድርጌ ወስዳለሁ ማለት ነው። እናደርጋታለሁ። ቀጣያችን ራሷን ኢሜጅን ዲፕሊኬት በማድረግ እዚህ ጋር ወስጄ
ዱፕሊኬት ካረኳት በኋላ ታሪኬ ማረጋለ ትንሽ ቀንሶታል ነው እዛን ይሄኛውን ከለሩን ቢያንስ አረንጓዴ እናደርገውን ቀይረው በማሳይ ከሚሆን ቀይረው በዚያው አልት ዩ በመጫን ኮንትሮል ዩ በመጫን የከለር አጀስትመንት ይመጣልናል። እሱን ይሄኛውን አረንጓዴ ነገር እስክናገኝ ድረስ እንወስደውና ይሄን እናደርግና ትንሽ ሳቹሬሽን እንስጠው፣ ላይትም ትንሽ እንስጠው። እንላለን ትንሽ ሳይዟን እንስጣት። እናት ምግብ ቤት ይሄን የሚመስል ባነር ተሰርቶለታል ማለት ነው። አሁን ይሄ 4 ሜትር ወደ ጎን ቁመቱ 1 ሜትር ነው። ስለዚህ ትልቅ ባነር ተሰርቶለታል። እናት አሁን እዚህ ጋር የተጠቀምናቸው ኢሜጆች አሪፍ ኳሊቲ ያላቸውና የሰውን አቴንሽን የሚይዙ ናቸው። ፎንት ስታይላችን እዚህ የመረጥነው ፎንት ስታይል አሪፍ ፎንት ስታይል ነው። ቪዚብል ነው፣ በደንብ ቅልል ያለ ስማርት የሆነ ስታይል ነው። ስለዚህ አሁን ይህን ፋይል ሴቭ እናደርጋለን ማለት ነው። እዚህ ጋር ፋይል ጋር በመግባት ሴቭ አስ እንላለን። በፎቶሾፕ ታይፕ በፒክስል ታይፕ እዚህ ጋር ፒኤስዲ ታይፑን በመጠቀም ሴቭ እናደርጋለን። እዛን እዚህ ጋር ነው ሴቭ የሚያደርግልን። ሴቭ አድርጎ እንደጨረሰ ኮንትሮል shift ኤስ በመጫን ሾርት ከት አለው ሴቭ፣ እሱን እናደርጋለን። በመቀጠልም ጄፒጂ ወይም ደግሞ ፎቶ ታይፕን ሴቭ እናደርጋለን ማለት ነው። የእናትን ፎቶ ታይፕ ሴቭ እናደርጋለን። ጄፒጂ ፋይል ሴቭ ስናደርግ ይመጣልን ኦፕሽኖች አሉ። እዚህ ጋር ኳሊቲ 12 ነው፣ ቤዚክ ላይ ስታንዳርድ ይላል። ልክ ነው። ስለዚህ ኦኬ እንላለን። ይህን ይመስላል ማለት ነው። ዲዛይናችን አሪፍ ይመስለኛል። ከወደዳችሁት ላይክ ማድረግ እንዳይረሳ፣ ሰብስክራይብ ግዴታ ነው። ቴንክ ዩ። እነዚህ የመሳሰሉ ባነር ዲዛይኖችን በቀላል ፎቶሾፕ ላይ መስራት ይቻላል። ቪዲዮ ላይ እንደተመለከተ ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ መልካም ሳምንት።